ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሰኔ 2 ወይም ጁን 9 23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 176 ብር ከ73 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 159 ብር ከ36 ሳንቲም ተገዝቶ 162 ብር ከ55 ሳንቲም የተሸጠ ነው። በንግድ ባንክ 154 ብር ከ40 ሳንቲም ተገዝቶ 157 ብር ከ49 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 126 ብር ከ33 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 115 ብር ከ14 ሳንቲም ተገዝቶ 117 ብር ከ44 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ05 ሳንቲም ተገዝቶ 111 ብር ከ23 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያ ዶላር በጥቁር ገበያ 124 ብር ከ24 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 156 ብር ከ70 ሳንቲም ተገዝቶ 159 ብር ከ83 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ66 ሳንቲም ተገዝቶ 109 ብር ከ81 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 204 ብር ከ81 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 187 ብር ከ20 ሳንቲም ተገዝቶ 190 ብር ከ94 ሳንቲም የተሸጠ ነው። በንግድ ባንክ 179 ብር ከ88 ሳንቲም ተገዝቶ 183 ብር ከ48 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 236 ብር ከ81 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 214 ብር ከ72 ሳንቲም ተገዝቶ 219 ብር ከ02 ሳንቲም የተሸጠ ነው። በንግድ ባንክ 203 ብር ከ18 ሳንቲም ተገዝቶ 207 ብር ከ24 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 221 ብር ከ02 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዲስ ባንክ ነው። 202 ብር ከ06 ሳንቲም ተገዝቶ 206 ብር ከ10 ሳንቲም የተሸጠ ነው። በንግድ ባንክ 193 ብር ከ03 ሳንቲም ተገዝቶ 196 ብር ከ89 ሳንቲም የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ48 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 47 ብር ከ13 ሳንቲም ተገዝቶ 48 ብር ከ07 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ04 ሳንቲም ተገዝቶ 42 ብር ከ88 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 567 ብር ከ89 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 508 ብር ከ30 ሳንቲም ተገዝቶ 518 ብር ከ47 ሳንቲም የተሸጠ ነው። በንግድ ባንክ 493 ብር ከ78 ሳንቲም ተገዝቶ 503 ብር ከ65 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 18 ብር ከ30 ሳንቲም የተመነዘረ ነው። የስዊድን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ65 ሳንቲም ተገዝቶ 16 ብር ከ99 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ29 ሳንቲም ተገዝቶ 16 ብር ከ61 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ90 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ62 ሳንቲም ተገዝቶ 1 ብር ከ65 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ81 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 27 ብር ከ68 ሳንቲም ተገዝቶ 28 ብር ከ23 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ39 ሳንቲም ተገዝቶ 22 ብር ከ84 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ41 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 46 ብር ከ30 ሳንቲም ተገዝቶ 47 ብር ከ22 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ12 ሳንቲም ተገዝቶ 41 ብር ከ94 ሳንቲም የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ42 ሳንቲም ተገዝቶ 9 ብር ከ61 ሳንቲም የተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ19 ሳንቲም ተገዝቶ 1 ብር ከ21 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲም ተገዝቶ 88 ሳንቲም የተሸጠ ነው።
አንድ የኳታር ሪያል በጥቁር ገበያ 46 ብር ከ94 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 246 ብር ከ40 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 462 ብር ከ63 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ48 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 472 ብር ከ05 ሳንቲም የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ94 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 58 ብር ከ84 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲም የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።